በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በአብይ ኃይለ ሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐው በሰላም። ስሜ ዲያቆን ጎሳዬ ካሳው እባላለሁ። የመካነ ሕይወት ቅዱስ አማኑኤል ሰንበት ትምህርት ቤት ዋና ተጠሪ ነኝ። እንኳን ለሰንበት ትምህርት ቤታችን 7ኛ ዓመት የምስረታ በዓላችን አደረሳችሁ ለማለት እወዳለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጌታ በወንጌል ወደ ዓለም ሁሉ ሂዱ ወንጌልንም ለፍጥረት ሁሉ ስበኩ ብሎ በተናገረው ቃል መሰረት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከመጀመሪያው 100 ክፍለ ዘመን ጀምሮ ሕፃናትንና ወጣቶችን በደጇ በማሰባሰብ እግዚአብሔርንና ሕዝቦቿን የሚያገለግሉበትን ዕውቀት በአብነት ትምህርት ቤት ስትሰጥ ኖራለች። በዚህም የንባብ፣ የዜማ፣ የቅኔና የመጻሕፍትን ዕውቀት አራቃ የምታስተምርበት የትምህርት ዘርፎች ነበራት። ይሁን እንጂ እነዚህ ትምህርቶች በዋነኝነት የሚያተኩሩት በክህነቱ ዘርፍ ለማለፍና ለመኖር የወሰኑ ደቀ መዛሙርት ላይ ነበር። ቀናት ወራት ዓመታትን እየተኩ ሄደው ከ20ኛው 100 ክፍለ ዘመን ሲደርሱ ግን ነገሮች ተለውጠው ዓለም ይህንን የቤተ ክርስቲያን መንፈሳዊ ትምህርት ቤት የምትገዳደርበት ተግዳሮት ወደ ሀገራችን ብቅ አለ። የዘመናዊ ትምህርት ቤት የአስኳላ ትምህርት መጀመር በ1930ዎቹ መገባደጃ የዘመናዊ ትምህርት በሀገር ደረጃ መጀመር ወጣቱና ሕፃኑ የህዝብ ክፍል አብዛኛውን ጊዜውን በትምህርት ቤት እንዲያሳልፍ ግድ አለው። ይህ ነገር መንፈሳዊውን ትምህርት ከዓለማዊው ጥበብ ጋር አስተባብሮ ሲሰጥ የነበረውን አብነት ትምህርት ቤት ከመፈተንም አልፎ ወጣቱ ክፍል ስለ ፈጣሪው ስለ አምላኩ እንኳን እንዳያውቅ ከዚህም አልፎ ከእርሱም ጋር የነበረውን ግንኙነት የተቋረጠ እስኪመስል ድረስ